السلام عليكم ورحمة الله وبركاته. سلام ودني تكبراشي بنتو سايتو channel ተከታታዮች እንዴት ናችሁ? ደህና ናችሁ? በያላችሁበት ሰላማችሁ ይብዛ። ለቻናሌ አዲስ ሆናችሁ ሰብስክራይብ ያደርጋችሁ ቤተሰብ እንድትሆኑ እንደውም ይሄን ቪዲዮ ላይክ ሼር ማድረጋችሁን አትርሱ። እና ጋይስ ሰሞኑን ቲክቶክ ላይ ሲዘዋወር አይቼው ነውና ይሄ የንጽህና መጠበቂያ ማለት የሴቶች ንጽህና መጠበቂያ አይታችሁታል ጋይስ? አይታችሁታል? እና እኔም በነገራችን ላይ ሞክሬው ነበር ማለት ነው። ግን ያንን ያያችሁ መጠቀም ራሱ በጣም ነው የሚከብዳችሁና ደግሞ ምንድነው ልንጠቀም እንችለው ያ እንደዛ ከሆነ ማለት ነው። አይታችሁት ከሆነ ኢንሻአላህ ፐብሊክ እንትን ላይ አርግላችኋለሁ ታምኔሉ ላይ አርግላችኋለሁ ፎቶ ማለት ነው። እና የሆነች አሜሪካዊና መቼም ለተፈላሰፉ አይጠጉም ማርፈን ብንጠቀምሳ ግን አንዲት አሜሪካዊ ጀርባው ነው ማለት የሆነ እንትን ሞደሱን አምጥታችሁ እንትን ላይ ማብራት ላይ ታረኩታላችሁ ማለት ነው። እኔ ጀዋሌ ላይ አርጌ እንትን ብዬው ነበር ሞክሬው ነበር ማለት ነው። እንደዚህ ጨለማ እንትኑን ማብራቱን አጥፍቼ የጀዋሌን ከሻፉን ብቻ አስቀምጬ ሞክሬው ነበርና ልክ እንደነሱ ነው ይወጣልኝ። ግን ያኔ በጣም ቆሻሻ አይደለም እና ሙንተሂ ያኔ ታሪኩ ሙንተሂ ሆኖ ይሁን አላቅም የነሱ ማለት ነውና ግን በጣም ይዘገንናል ወላይ። ያንን አይታችሁ እንዴት ነው ልትጠቀሙ የምትችሉት? እኔ በሰዓቱ ያው ያንን ሳየው ማለት እየተጠቀምኩ ነበር። ግን በቃ ሰቀጣጣኝ በቃ የሆነ ነገር ታሰማኝ ማለት ነውና ምን ልንጠቀም እንችላለን? ጣይብሱን ካልተጠቀምን እኔ ወላሂ ግራ ነው የሚገባው ሰራሃ በጣም ነው ግራ የሚገባው ማለት ነውና ወይ እንግዲህ ሼን ላይ አለ እኮ የጨርቅ ማለት ነው የጨርቅ አለ ሼን ላይ ያው መታጠቡ ሙስተሂል ነው። ግን ተጨማለቅሽ እንዳትነኝ አላህ ሳወራው ራሱ እንትን እያለኝ ነው። ግን ያኔ ይሄ ያለ ነው አይደለ? በሁሉም በሴቶች ላይ ማለት ወንዶችም እንደውም ሚስቶቻቸው ልጆቻቸው ባለቤታቸው እህቶቻቸው ይጣቀማሉ አይደል? ያኔ የተፈጥሮ ህግ ነው ዞሮ የሚያሳፍር ነገር አይደለም። ግን ሼን ላይ ያለ በጨርቅ ማለት ነው ቁልፍ የምትደረግ እሷን ገዝተን እንግዲህ መጠቀም ነው። ምክንያቱም ይሄ በጣም ነው የሚያስጠላው ወላሂ። አንድ ጊዜ ካያችሁት አስን ድጋሜ ለመጠቀም በጣም ነው የሚደብራችሁ። የሆነ ሀታ ያማችኋል ሁላ ማለት ነው የሆነ ተሸክካላችሁና እኔ መቼም ሰቀጣጠኝ እና እኔ አልጠቀምም ካሁን በላይ እኔ አልጠቀምም በቃ። ያቺ አብሳላት አይታችኋል አብሳላት የምትባለው ማለት ነው ዩቲዩብ ማላት ቲክቶክ ላይ ብዛት ወጣለች። እንደውም ያቺ ጻጉሯ በጣም የሚያምረው ልጅ እና በፊት እንደው የሆነ ስለ ጣቢዕ አይነት ነገሮች ነው የምታወራውና እኔ ሞደስ አልጠቀምም ብላለች ከዚህ ቀደም። እንደውም የሆነ አልጋ ላይ ሆና ወረደ ያለኝ እንደው ወይኔ አላህ ይቅርፍሽ ይያል ምናምን እና በጨርቅ ነው የምጠቀመው ብላለች። ያቺ ልጅ አሁን በጣም ጎበዝ ናት ወላይ። ዕውቀቷ በቃ የሆነ ስለ የድሮ ነገር ምናምን ተወዳለይ ምናምን ነገር በጣም ጎበዝ ናትና ቀድማ ተናግራ ነበር። ግን እኛ ምን አልናት ኮሜንት ላይ እንደው አንቺ ባለጌ እንደው ተጨማለቅሽ ምናምን ነገር አልናትና አጅሬ ሆዬ የአንዲት አሜሪካዊ ይሄንን እንትን ሀበሻው በሙሉ ቢጀርብ የሚወጣው ቆሻሻ ነው ይሄ እንትኑ ማለት ነው። ይሄ ሞደሱ ማብራት ላይ ስታደርጉት የሆነ አሐስ ተጠቅመው አድርቀው የሸጡላችሁ ነው የሚመስለው ወላይ። ምን እንደው አላቅም እኔ ኬሚካሉ ይሁን እውነት ቆሻሻ ነው ወይስ ምንድነው ማባርፍ በስ በጣም ወሰኽ ነው ስታዩት ማለት ነው። በጣም ይዘጋችኋል። እንደውም አሁን ማረግላችሁ በጣም ብዙ ፎቶ ወጥቷል ባይዘው ቲክቶክ ላይ አይታችሁት ከሆነ በጣም በቃ አፈን የሆነ በخمج እዛው የሆነ ሆብዝ እንትን ብሎ ይሄ خمጆ ምናምን አይታችሁ ታውቃላችሁ? ልክ እንደዛ ማለት ነው። እና እላችኋለሁ ያንን ያያየች የሙሳ ልጅ እንደተጠቀም ሁላችሁም ያንን ካያችሁ መጠቀም አትችሉም። እና መፍትሄው ምንድነው ትላላችሁ? ያንኑ ከሼን ላይ የገዛን እንጠቀም ወይስ አብሳላት እንዳለችው ጨርቅ ስኬት ይመጣል ታዲያ በየወሩ ከምንድነው የምናመጣው ጨርቅ? ጨርቅ እንግዲህ ጨርቃችንን እየቀደድን
ደግሞ የሰው ጨርቅ እንዳታረጉ እሺ የገዛችሁት ካልሆነ የሰው ጨርቅ እንዳታረጉ ባይዘው ወይ ይሄ አረቦች የሰጣችሁ ምናምን አርጋችሁ ደግሞ በሽታ ላይ እንዳትወርቁ እሺ ከዛ ይብሳል የራሳችሁ ያኔ እናንተ የገዛችሁት የራሳችሁ ልብስ ከሆነ አጥባችሁ ብታረቁት ችግር ላይ ነው ይችላል ግን ያረቦቹ ምን እንዳስነኩት ከዚህ ቀደም የሆነ ደም በደም ይተላለፍ በሽታ ይኖራል ስለዚህ የአረብ ልብስ እንዳታረጉ አጅሬን ይሄን አልተጠቀመን ብላችሁ በሽታ ላይ እንዳትወርቁ ማለት ያንን ብትጠቀሙ ይሻላችኋል እና ይሄለላችሁ ነው ዛሬ መጣሁት ይሄን ቪዲዮ ላይክ ሼር አድርጉ እና ኮሜንት ላይ እስኪ ነገሩኝ ያኔ ምን ብንጠቀም ይሻለናል ሀል እሱን እንጠቀም እኔ አልተጠቀምም ባይዘው ካሁን በኋላ እሱን አልተጠቀምም እኔ ከሸይን ላይ ያንን ገዝቼ ያው እርግጥ መታጠቡ ዘበት ነው የትኛው ዝም ብሎ እየለበሳችሁ መጣል ነው እየለበሳችሁ ልክ እንደው ደሱ መጣል ደርዘን እየገዛን ማለት ነው እንጂ በገዛጀ በሽታ ላይ አልወርቅም በብር ተገዝቶ በሽታ ላይ ተወርቆ ያንን አይቻ ይምሮይስ እንዴት ነው ታዞኝ ሞደስ ልለብስ የምችለው በፍጹም አልለብስም እንግዲህ አይቆም ነገር ያው እንግዲህ ትንሽ ጊዜ ነው የቀረን በርግጥ ችግር የለም አንድ 5 አመት 4 የማይደርስ ነው 3 አመት 2 አመት ቢቀረኝ ነው እና ላችኋለሁኝ ራሳችሁን ጠብቁ ያኔ በሽታ ላይ እንዳትወርቁ ማለት ነው እኔ አላቅም ምን አይነት ሙምኪን የሞደሱ እንትን ምርት ይለያይ ይሆናል ግን ሁሉንም ሲያዩት አንድ ሴትዮ አሁን ከ5 ነው 6 ያላነሰ ሞክራለኝ ማለት ነው በየአይነቱ ግን ሁሉም አንድ አይነት ነው የሚወጣባትና ሰራህ በጣም ይከብዳል ወላሂ እንዴ እስካሁን ራሱ አላህ ይጠብቀን በሽታ ላይ ሳንወርቅ ለካ ኢንፌክሽን ማህፀን ካንሰር ምድርሽ የሚባለው በዛም ሊሆን ይችላል አይታወቅም እና ራሳችሁን ጠብቁ ለማለት ያክል ነው ደግሞ ባለክሽ ምናምን እንዳትሉ ያኔ የተፈጥሮ ህግ ነው ባይዘው ወይ እኔ እዚህ ጋር ስላወራሁት ምንም እንትን የሚል ነገር የለም እንደገና ደግሞ ለመጠነቀቅ ያክል ተጠንቀቁ ለማለት ያክል ነው ግን ማለት ነው ጋይስ እኔና ዘይነብ እንደሪስ ትናንት ላይ ያወራን ነበርና እንደው እናቶቻችን እንዴት እየተጠቀሙ በፊት አሁን ሞደስ ምናምን የለም አይደለ በእናቶቻችን ዘመን ማለት ነው ግን ሱብሃንአላህ በጣም ይገርማል ያኔ እርግጥ አላህ ሁሉንም ነገር ላይ ያስችል አይሰጥም ሁሉንም ነገር ማለት ነው የትኛውንም ነገር አላህ ላይ ያስችል አይሰጣቸውምና እንዴት እየተጠቀሙት እንደው አላሁ አለም ወአይታይባቸው በቃ ይሁን ምንም ነገር እኮ አይታይባቸውም እዛ ያኔ እናቶቻችን ማለት ነው እኛ እዛ በነበርን ሰዓት ህፃናቶች በነበርን ሰዓት ምንም ይታይ ነገር የለም ግን ያኔ ሱብሃንአላህ ይገርማል ወላሂ ሞደስ የለም እና እንደዛ ነው እላችኋለሁ የዛሬው ቪዲዮ ይሄን ይመስላል እዚህ ድረስ ስለተከታተላችሁኝ አመሰግናለሁና እስኪ ሐሳብ አስተያየታችሁን በኮሜንት ንገሩኝ ማለት ነው ሀል ከሸይን እንግዛ ወይስ ልብሳችንን እየቆራረጥን ለዚሁ እናርግ ወይስ ደግሞ ሞደሱን ዝም ብላችሁ ተጠቀማላችሁ ምን ይመስላችኋል እና ይሄን ይመስላል የዛሬው ቪዲዮ ሰላም አለይኩም ወራህመቱላሂ ወበረካቱ